ዱዓ አድርጉልኝ ማለት ሶስት ጥቅም አለው ይላሉ ዑለማዎች። አንደኛ ያ ወንድምህ ቢظهر الغيب አንተ ሳታዩ ዱዓ ስለሚያደርግል استجابه ያገኛል። ዱዓ ነቢያችን ሐዲስ ላይ እንደተናገሩት አንድ ወንድም በርቀት ለወንድሙ ሳያይ ቤቱ ሆኖ የሚያደርግለት እሱ ከርቀት ሆኖ በغيب የሚያደርግለት ዱዓ ይደርሳል አይመለስም ብለዋል። አንድ ይሄን በማለት ይሄን ጥቅም ታገኛለህ አንተ አርጉልኝ በማለት። ሁለተኛ እሱን ወንድምህን ራሱን ተጠቅመዋለህ። እሺ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ እንደተናገሩት አንድ ሰው ለወንድሙ በغيب ዱዓ ሲያደርግ መላእክቱ ከጎኑ ምን ይለዋል? ወለከ ሚስሉ ላንተም እንዲህ አይነት አላህ ያደርግልህ። ለወንድም ራስህን አሸንፈህ ዱዓ ያረክለት ያለ በላ አንተም አላህ Subhanahu Wa Ta'ala ይህን ያረግልህ ይለዋል መላእክቱ። ሶስተኛ ነፍስህን ታስተናንሳታለህ፣ ስብር ታረጋታለህ። ዱዓ አርጉልኝ ስትል ሳሊሖችን ዝም ብለህ አይደለም ደጋግ ኸይረኛ ሰዎችን አህሉ ተቅዋ ሰላህ ጦርነት የሚታይባቸው ሰዎች ዱዓ አርጉልኝ ታልቅ ሸኾችን ያ ሸኸና ሀዲያ ሰጠ ዱዓ አርጉልን ማለት እንደሚገባ ነው ذل بجادين ያስተማረን። ሌላው አምስተኛው ትምህርት ሸውቁ الصحابه للقاء الله ሰሃቦች አላህን Subhanahu Wa Ta'ala ለመገናኘት የነበራቸው ፍቅር ነው ያለን። በጣም ነበር የሚጓጉት። عبد الله ذو البجادي من دنيا يا رسول الله أنت على ملكتيا أدعو الله لأن أكون شهيدا راك مسؤات بهون دعاء ترقلي يسوكو سيقد المسؤات سيهون نبي اللي ركعت شنوار إن كذا يبلت أمي ودوقيت الله مسؤاتنا اللي قنان يوقعكو شوق الله تشولي لقاء الله طول مسؤاتنا الدنيا لموت اللهم قنانيت. وكان بعض السلف كدقاق صالحوች ቀደምት صالحوች ውስጥ ምን ይልነበር አንዱ وشوقا أبيت نافقوتي لمن يراني ولمن لا أراه لما لا يوجيتا نافقوتي ጨመረኝ ነበር ወደ ሰማይ እንዲጁን አንስቶ ዱዓ ያደረገ وشوقا نافقوتي ይላል። ሐቀኛ እናፍቃለን አላህ መገናኘት። አሁንኛ ወዳጅ ነገ አላህን ተገናኙት እንባል ስንት ሰራ አለብን ከኔ ጀምሮ والله ስንት መጥፎ አለብን እንኳን አላህ ሰው እንዳይሰማብን ምንፈልገው ስንት ወንጀል በዛ ወንጀል አላህ ለንገናኘው ወዳጅ እነሱ ጉጓኩተዋል አላህ መገናኘት። ስድስተኛ ምንማረው አስተምሮት ይሄ ከዋክብት የሚያመላክተን ምንድነው? ان الحسنات يذهبن السيئات መልካም ነገሮች የተሰሩ መጥፎ ነገሮችን ያስረሳሉ። عبد الله ذو البجادين مسجد ቁጭ ብሎ ድምጹን ከፍ አድርጎ ነበር ቢቀራ በጣም ሰይድና ዑመር ቀደም እንዳየነው አንተ ያላ መልእክተኛ ረበሸን እኮ ድምጽህን ተዋትሉትም ቀንስ ሲሉት ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ተዓሁ ያ ዑመር አንተ ዑመር ተው